ስለ ቡና ሳስብ ኢትዮጵያ ማዘርላንድ ናት ወይም የቡና በርዝ ፕሌስ ስለሆነ ይሄ በጣም ትልቅ ደስታ ሰጠኝ። እናንተ ታውቃላችሁ እኔ ኤስፕሬሶ እንዴት እንደምወድ ኤስፕሬሶ፣ ካፑቺኖ፣ ማኪያቶ። ነገር ግን ኢትዮጵያ የራሷ ታሪክ አላት ስለ ቡና፣ ጀብና ቡና። ስለዚህ ዛሬ ወደ ጀብና ኤክስፒሪየንስ እንሄዳለን እና ከጭቃ ጀምሮ እስከ ሲኒው ስለ ጀብና ቡና እንማራለን። አብረን እንሂድ። በጀብና ኤክስፒሪየንስ ደርሰናል። ሃድሮ ካፌ ነው ያለው ወይም ካፌ ያለ ከዛና አጠገቡ የሆነ ሌላ ቴስቲንግ ሩም ነገር አለ መሰለኝ እንደ ሙዚየም ሾውሩም ነገር እና ያለን እንግዲህ አሁን ግን ደርሰናል። ለጀብና ምን ማለት እንደሆነ እና ያለን አብረን እንግባ። ያው ፈረንጅ ሆኜ በጊዜ ደረስኩና ሁለተኛ ሰው ለመግባት ነበርኩ። ውስጡ በጣም ያምራል። አድራሻ እስከሚሞላ ድረስ ጀብና እንዴት እንደሚሰራው አሳዩን። ያው ከማንኛውም አይነት ሸክላ አይደለም የሚሰራው። አፈሩ በአዲስ አበባ ይገኛል። ከእንጦጦ ፓርክ ጀርባ አፈሩ በውሃ ይራሳል እና ለአንድ ቀን እንደዛ ይቀመጣል። ከዛም በኋላ የተሰበረ ሸክላ፣ የተሰበረ እንጀራ ምጣድ ተሰብስቦ ይፈጫል እና ዱቄት ይሆናል። ከዛን የሆነ ነጭ አፈር ከኦሮሚያ ክልል ይገኛል። በውሃ የተራሰው አፈር፣ የተፈጨ ሸክላ እና ነጭ አፈር አንድ ላይ ይቀላቀላል እና ለጀብና የሚሆን ሸክላ ይሆናል። በንግግሩ ላይ ከተነሱት ዋና ጥያቄዎች አንዱ ይሄ ነበር። ለምንድን ነው ጀብና እንደ V60 ወይም ኤሮፕሬስ በዓለም አቀፍ ደረጃ ተቀባይነት እና ታዋቂነት ያላገኘው? ያው ተናጋሪዎቹ እንዳሉት የዚህ መልስ አንዱ ኢትዮጵያ ጀብናን ለዓለም ከማስተዋወቋ በፊት የጋራ ቋንቋ ሊኖራት እንደሚገባ ነው። የጋራ ተርጓሚ፣ የተስማማ ተርሚኖሎጂ እንዲሁም ጀብና በትክክል ምን እንደሆነ መግለጽ ያስፈልጋል። ነገር ግን ይሄ ቀላል አይደለም። ምክንያቱም ጀብናዎቹ ራሳቸው በአንድ መስፈርት አይሰሩም። የተለያዩ ሸክላዎች ይጠቀማሉ። የተለያየ የማዘጋጀት ዘዴ አለ። የተለያየ ውፍረት አለ። የአሰራር ቴክኒኮች ይለያያሉ። ያው የጀብና ራሱ ስታንዳርድ ከሌለው ለአፈላል የጋራ ስታንዳርድ ማውጣትም ከባድ ይሆናል። ተናጋሪዎቹ ሌላም አስፈላጊ ነጥብ አንስተዋል። ጀብናን ከV60 ወይም ከአሮፕረስ ጋር ማወዳደር ትክክለኛው መነሻ አይደለም ብለዋል። እነዚህ የተፈጠሩት ለአንድ አይነት ቡና አፈላል ነው። ጀብና ግን ከተለየ ባህላዊ እሴት የተወለደ ነው። በብዙ ሀገሮች ትኩረቱ ምርጥ ቡና ማፍላት ላይ ነው። በኢትዮጵያ ግን ቡና ከመጠጥነቱ በላይ ትርጉም አለው። የእንግዳ መቀበያ ነው። የውይይት ምክንያት ነው። ማህበረሰብን የሚያሰባስብ ባህል ነው። ስለዚህ ውይይቱ ጀብና ከሌሎች ይበልጣል ወይስ ያንሳል የሚለው አልነበረም። ይልቁንም የተለየ የቡና ፊሎሶፊ የሚወክል ማሳየት ነበር። ከተናጋሪዎቹ አንዱ የሰጠው ምሳሌ በጣም ትዝ ብሎኛል። ወደ ኢትዮጵያ መጥቶ ተረት ሊያስተምሩ የሞክሩ የውጭ ሰዎችን ጠቅሶ፣ ነገር ግን ኢትዮጵያ ከጥንት ጀምሮ ተረት፣ ቅኔና ሌሎች በለጸጉ የተረክ ባህሎች እንዳሏት ገለጸ። ያመጡት ተረት አልነበረም። ያመጡት ሌላ የማቅረቢያ መንገድ ነበር። እንደ ተናጋሪዎቹ ገለጻ ተመሳሳይ ሀሳብ ለጀብናም ይሰራል። ነገር ግን አንድ ተጨማሪ ጥያቄ ይነሳል። ጀብናን ማን ይወክላል? ማንስ ስታንዳርድ ያስቀምጣል? እያንዳንዱ አካባቢ የራሱ ታሪክ፣ ባህልና አሰራሩ መንገድ አለው። ስለዚህ ቴክኒካዊ ስታንዳርድ ከማውጣት በፊት መጀመሪያ በጀብና የምንነገረው ታሪክ ምን እንደሆነ መስማማት አለብን ብሏል። ያኔ ነው ትርጉም ያለው ስታንዳርድ መገንባት የሚጀምረው።